ሰላም ሰላም ቤተሰብ እንዴት ናችሁ? የእነ ሌዊ እናት ነኝ። እንግዲህ አሁን ቀደም ብዬ በሰራሁት ቪዲዮ ለከተማ አስተዳደራችን ለክብርት ከንቲባ ወይዘሮ አዳነች አቤቤ ደብዳቤ ጽፌያለሁ። በቀደም በሰራሁት ቪዲዮ ደግሞ ለክቡር ዶክተር ጠቅላይ ሚኒስትራችን አብይ አህመድ ደብዳቤ ጽፌያለሁ። እባካችሁ እንድታግዙኝ ድምፅ እንድትሆኑኝ እፈልጋለሁ። ዝም ካልን አሁንም የዳይፐር ዋጋ ከዚህ በላይ ነው የሚጨምረው። ብዙ ትኩረት የምንሰጥባቸው ጉዳዮች አሉ። አሁን ግን አንገብጋቢው ጉዳይ ይሄ ስለሆነ በደንብ እየተነጋገርንበት ነው። አግዙኝ። ደግሞ አባቶች ለምንድን ነው የሆነ ነገር የማትሉት? ወንድሞቻችን ዝም አላችሁ? ሚዲያ ላይ ማወራችሁ በሙሉ ሴቶች ናችሁ። የአካል ጉዳተኛ እናቶች፣ ቤተሰቦች በሙሉ ማወራው ሴቶቹን ነው እና እየተገረምኩ ነው። አባቶች የላችሁም እንዴ ካጠገባችን? ኧረ አግዙኝ ፕሊዝ። ሪፖስት አድርጉ፣ ይህን ቪዲዮ ሼር አድርጉ፣ ፎሎ አድርጉ። የወንዶችን ድምፅ ደግሞ መስማት ፈልጋለሁ። ምክንያቱም እናንተ ብታግዙን በጣም ብዙ ነገር አብረን መስራት እንፈልጋለን እና ጥቂት ወንዶች ናቸው የሚያወሩት። ይሄ እያስገረመኝ ነው። እባካችሁ እባካችሁ የወንድሞቻችን ድምፅ የወንድሞቻችን እገዛ ያስፈልገናል። በዚህ ጉዳይ ላይ እንድትተባበሩን እንጠይቃለን። በጣም ነው የምወዳችሁ።